ሰላም ጤና ይስጥልኝ። የብርሃን መንገድ ፖድካስት ተከታታዮች፣ ቤተሰቦች፣ ወንድም እህቶች እንዴት ናችሁ? ሁሉ ሰላም ነው? እኔ እግዚአብሔር ይመስገን አለው። ዛሬ ደግሞ እምነትን እናወራለን። ስለ እምነት እንወያያለን። ስለ እምነት ሀሳቦችን ሼር እናደርጋለን። ከዚህ ፖድካስታችንን ከመጀመራችን በፊት አጭር ጸሎት ጸልይና ሀሳቦችን እናነሳለን። ሁላችሁም ይህን ጸሎት ጸልይ በእምነት ከኔ ጋር አሜን እያላችሁ ትጸልያላችሁ። አቤቱ ቅዱስ ልዑል እግዚአብሔር ሆይ፣ ሰማይና ምድርን በቃል የፈጠርክ ኤልሻዳይ ሁሉን ቻይ እግዚአብሔር፣ ስላበዛህልን ምሕረትና ስለሆነልን ጸጋ በልጅ በክርስቶስ ኢየሱስ ሕይወት ስለሰጠህን እናመሰግናለን። ስለሁሉ ስምህ ይባረክ። ደግሞ እግዚአብሔር በምንወያያቸው ሀሳቦች፣ በሚነሱት ሀሳቦች ላይ ክንድህ ይገለጥ። ሰዎች እግዚአብሔር ሆይ በሚነሱ ሀሳቦች አእምሯቸው፣ ልቡናቸው እንዲታነጽ በጌታ በኢየሱስ ስም ጸልያለሁ። እዚህ የሚነሱ ሀሳቦች እግዚአብሔር ሆይ የሕዝብህን አእምሮና ልብ የሚመረምሩ እግዚአብሔር ሆይ የሚለውጡ የሚያግዙ እንዲሆኑ በጌታ በክርስቶስ ኢየሱስ ስም ጸልያለሁ። ስለ ሁሉ ስምህ ይባረክ። ከኛ ጋር አሁን መንፈስ አይለየን። ኢየሱስ ይመስገን። ኢየሱስ አሜን። ባለፈው ሳምንት በእምነት ጉዟችን ላይ እንዴት መሄድ እንዳለብን የተወሰኑ ሀሳቦችን አንስተናል። በየዕለቱ መጸለይ እንዳለብን፣ በየዕለቱ የእግዚአብሔርን ቃል ማንበብ እንዳለብን፣ በጸለይነውና ባነበብነው የእግዚአብሔር ቃል መሰረት ደግሞ ወክ ማድረግ እንዳለብን አውርተናል። ስለዚህ እነዛን ተከትሎ ነው ኤፒሶድ 2 ላይ ሀሳቦችን ላነሳ የምሞክረው እና እዚህ ላይ ዋና የዚህኛው ፖድካስት ደግሞ ዓላማ እና ሀሳብ ምንድን ነው? በእምነት እንጂ በማየት አንኖርም በሚል ሀሳብ ነው ይህን ፖድካስት የምንጀምረው። ያው ሀሳባችሁን ኮመንት ላይ ታስቀምጡልኛላችሁ። ቀጣይ ኤፒሶድ 2 ላይ እንዲሰራ የምትፈልጉት ሀሳብ ሜንሽን ታደርጉልኛላችሁ ኮመንት ላይ። እኔ ከኮመንቶች ላይ ካሉት ኮመንቶች ላይ ደግሞ አይቼ ለዚህ ይሆናል ተገቢ ነው የምለውን ሀሳብ ከወላጆቼ ጋር አውርቼበት ተዘጋጅቼ ያቀርብላችኋለሁ። ስለዚህ እዚህ ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ያለውን ሀሳብ ተንተርሼ ነው የማወራው። እንዲሁም ዕብራውያን መልእክት፣ ገላትያም፣ ሌሎች መጽሐፈ ዕብራውያን ራሱ መልእክት ይነካቸዋል። እንዲህ ይላል። ከላይ ያለውን ሀሳብ እናንተ አንብቡት። ስለዚህ ሁልጊዜ በመታመን እንኖራለን፣ በስጋ እስካለን ድረስ ከጌታ ርቀን እንደምንገኝ እናውቃለን። ምክንያቱም የምንኖረው በእምነት እንጂ በማየት አይደለም ይላል እግዚአብሔር ቃል። እዚህ ላይ ዕብራውያን ምዕራፍ 11 ቁጥር 1 እስከ 27 ላይ ያለውን ቁጥር ሄዳችሁ ስትመለከቱት ስለዚህ አሁን ስለማወራላችሁ በማየት ሳይሆን በማመን መመላለስ እንዳለብን ባልኩት ሀሳብ ላይ ተጨባጭ ማስረጃ መሆን ይችላል። እንደዚህ ይላል። የተወሰነ ቁጥር አንብብና ወደ ሀሳብ ይገባል። እምነት ተስፋ ያደረግነው ነገር እንደሚፈጽም እርግጠኛ የምንሆንበት፣ የማናየውንም ነገር እውን መሆኑን የምንረዳበት ነው። አባቶችም የተመሰከረላቸው በዚሁ ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። ያዙልኝ። እምነት የምትለውን ሀሳብን ለመረዳት እንድንሞክር በደንብ ቃሉ ላይ ትኩረት አድርጋችሁ ተከታተሉኝ። እግዚአብሔር ስለ ስጦታው በተናገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳ እስከ አሁን በእምነቱ ይናገራል። ሄኖክ ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ከመወሰዱም በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ደግሞ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ ከእግዚአብሔርም መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት ይላል እግዚአብሔር ቃል።
ዕብራውያን ምዕራፍ 11 ቁጥር 1 እስከ 27 ባለው ቁጥር ውስጥ ማለት ነው። እና ሀሳቦችን በአራት ቦታ ከፋፍዬ ላቀርብላችሁ እወዳለሁ። የመጀመሪያው የእምነት ባህሪ፣ ሁለተኛው የማየት ፈተና እና በዕለት ተዕለት ህይወት ውስጥ ያለ እምነት፣ የመጨረሻው አራተኛው ደግሞ የእምነት ውድቀትና ዋጋ የሚለውን ሀሳብ እንመለከታለን። ያው ሁለተኛ ቆሮንቶስ 5:7 ላይ ቢሆንም ተጨማሪ ጥቅሶችን እንድትይዙ እፈልጋለሁ። ሮሜ ምዕራፍ 10 ቁጥር 17 እንዲሁም ምሳሌ የብሉይ ኪዳን መጽሐፍት ውስጥ አንዱ ከሆነው የምሳሌ መጽሐፍ ምዕራፍ 3 ቁጥር 5 እስከ 16 ባለው ሀሳብ ያለችውን ሀሳብ እንዲሁም እስቲ እናንብባትና እንትን እንላለን። ምሳሌ መጽሐፍ ክፈት። ምሳሌ መጽሐፍ ምዕራፍ 3 ከቁጥር 5 እስከ 6 እንዲህ ይላል። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ቀና ያደርገዋል ይላል እግዚአብሔር ቃል። ስለዚህ በፍጹም ልባችን እግዚአብሔርን ማመንና በራሳችን ማስተዋል መደገፍ እንደሌለብን እንዲሁም በመንገዳችን ሁሉ እርሱን ማወቅ እንዳለብን ነው። ባይ ዘ ዌይ የሰው ልጅ እግዚአብሔርን ሲያምነው ነው የሚያውቀው። ምክንያቱም እግዚአብሔር አለ ስንል ነው እግዚአብሔርን ልናምነው የምንችለው። እግዚአብሔር እንደሌለ የሚያምኑ ሰዎች እግዚአብሔርን አላወቁትም። ስለዚህ እኛ ደግሞ መዝሙረኛው ዳዊት እንዲህ እንዳለው በእግዚአብሔርን ማመናችን ነው በመንገዳችን ሁሉ እርሱ እንድናውቅ የሚያደርገን። ስለዚህ የመጀመሪያው መስፈርቱ ምንድን ነው? እግዚአብሔርን ማወቅ ነው። በእግዚአብሔር መታመን ነው። በእግዚአብሔር መታመን ነው። በእግዚአብሔር ስንታመን ነው እግዚአብሔር አለ ስንል ነው እግዚአብሔርን የምናውቀው፣ እግዚአብሔርን ወደ ማወቅ የምንሄደው። እግዚአብሔር ታውቆ የሚያልቅ የሚጨረስ አምላክ አይደለም። ግን እግዚአብሔር በየዘመናት ራሱን ይገልጣል። በብሉይ ኪዳን ዘመን ላይ ራሱን እግዚአብሔር በተለያዩ መንገድ እየገለጠ ነበር። እንዲሁ በአዲስ ኪዳን ጨርሶ በልጁ በክርስቶስ ኢየሱስ ተገልጦልናል። ስለዚህ ማመን ነው። ከመንን በኋላ ግን እግዚአብሔርን ወደ ማወቅ እናድጋለን። ስለዚህ እነዚህ ጥቅሶች እንድትመለከቱ እንዲሁም ዕብራውያን ምዕራፍ 11 ቁጥር 1 ላይ ያለችውን ሀሳብ እንደጨምራችሁ እንድትመለከቱትና አጋዡ ነው ለዚህኛው ፖድካስት ዋና ሀሳቦቻችን የሚደግፉልን እንዲሆኑ አስቤያለሁ። የእምነት ባህሪ ላይ ስንገባ እምነት በእግዚአብሔር ቃል ታምኖ የሚኖረው ነው፣ በሰው ሀሳብ አይደለም። ምክንያቱም እምነት የምንለው ናት ፊዚካል የሚታይ ነገር አይደለም፣ መንፈስ ነው። እምነት ስንል እምነት አናየውም። እምነት የሚታይ ነገር አይደለም፣ የማይታይ ነገር ነው እምነት። ለዛ ነው በእግዚአብሔር ቃል ታምኖ የሚኖረው ማለት ነው፣ በሰው ሀሳብ አይደለም። ይህንን ዕብራውያን 11 ምዕራፍ 11 ቁጥር 1 ጀምሮ ያለውን ብታነቡ እምነት የተስፋ ነገር መረጋጋት ወይም መረጋገጫ መሆኑን ተስፋ ስለምናደርገው ነገር ምክንያቱም የሚጠቅሳቸው የእምነት አባቶቻችን ተስፋ አደረጉና በእምነት የሚለው እምነት ደግሞ ተስፋ ስለምናደርገው ነገር የሚያስረዳ ነው። ተስፋ የምናደርገው ነገር የሚታይ ነገር ቢሆንማ እንዴትስ ሰው ያምን ነበር? ምክንያቱም የሚታየው ነገር አይደለም ተስፋ የምናደርገው፣ የሚታየው ነገርማ ይታያል። የማይታየው ነገር ነው ተስፋ የምናደርገው። ያ ማለት ደግሞ እምነት ነው። ስለዚህ ቅድም እንዳልኳችሁ ፖድካስታችንን ስንጀምር ሀሳቡ ምን አለ? በእምነት እንጂ በማየት አንመላለስ በሚል ሀሳብ ነው የጀመረው። ስለዚህ በእምነት ነው የምንመላለሰው። ቢኮዝ ዊ አር ክርስቲያን። እንደ ክርስቲያንነታችን መጠን የምንመላለሰው እንደ ክርስቲያን ነው። ክርስቲያን ደግሞ ምን አለው? መሪ አለው። መሪው ደግሞ ክርስቶስ። እሱን ደግሞ በእምነት ነው የተቀበልነው። ኢየሱስ ክርስቶስ የነፍሳችንን ጌታና አዳኝ አድርገን ስንቀበል በስራ ሳይሆን በእምነት ነው የጸደቅነው። የዳንነው ከሞት ወደ እግዚአብሔር መንግስት የተቀላቀልነው እግዚአብሔር ልጆች እንድንባል የበቃ ነው በእምነት እንጂ በስራ አይደለም። ለዚህ ነው በማየት ሳይሆን በእምነት። ማየት ምን ያስከትላል? መራመድን፣ መዳሰስን፣ መጨበጥን ያመለክታልና እንዲያውም ሐዋርያው ዮሐንስ እንዲህ ይላል፣ ያየነውን የሰማነውን ያመነውን ያየነውን የሰማነውን እርሱን እንሰብክላችኋለን ይላል። እጆቻችንም የዳሰሱትን ይላል። መጀመሪያ ማመንን ይቀድማል። ጌታ ኢየሱስ ክርስቶስን ሳይሆን እሱ ፊዚካሊ ስለተገለጠላቸው ለሐዋርያት፣ ለእኛ ግን ከ2000 ዓመት በፊት ነው የተሰቀለው ክርስቶስ። አላየነውም ሲሰቀል ክርስቶስን፣ ግን ምን አለን? በመንፈሳችን አመን ነው። ስለዚህ እምነት ተስፋ ስለምናደርገው ነገር የሚያስረግጥልን ነገር እንደሆነና የእግዚአብሔር ልጆች እንደሆነ መሆናችን በእምነት
መራመድ እንዳለብን በየትኛውም በህይወት ጎዳናችን ይሄን እንመለከታለን። ስለዚህ የእምነት ባህሪው ምንድነው? እምነት የሚታይ አይደለም። እምነት በእግዚአብሔር ነው የሚረጋገጠው እንጂ በሰው አይረጋገጥም። ይሄን እንዲይዙ ይፈልጋል። በዚህ ላይ እና በሚነሱት ሌሎች 3 ሀሳቦች ላይ ሀሳቦችን ማንሳት እንድትፈልጉና ግር ያላችሁ ነገር ካለ ኮመንት ላይ አስፈሩልኝ። እኔም ኮመንቱ ላይ አይቼ ራሴም ትምህርት ወስዳለሁ። እናንተ መልስ ስታገኙበት ደግሞ በደስታ ለቀጣይ ኤፒሶድ በደንብ እዘጋጅበታለሁ ማለት ነው። ሌላኛው የማየት ፈተና ነው። የሰው አይንና ሁኔታ ብዙ ጊዜ ይታለላል። ለምሳሌ ጴጥሮስን ስንመለከት ኢየሱስ ክርስቶስ በዛ ምሽት ላይ በዛ ማታ በቃ እኩለ ሌሊት ነው የሚባለው በዛ ሰዓት ላይ ወክ እያደረገ ኦን ዘ ወተር ሲመጣ ጴጥሮስ ምን አለ? መጀመሪያ ሁሉም አመታት ነው ምናምን ካሉ በኋላ ኢየሱስ ክርስቶስ አስረድቷቸው እንደሱ እንደሆነ ሲገባቸው ጴጥሮስ ቸኩሎ ምን አለ? አንተ ከሆንስ እዘዘኝ አለው። ጴጥሮስ ያደረገው ምንድን ነው? አመነው። ሲጀመር ያውቀዋል ጌታውን። ስለዚህ አመነ። በቃ እንደሚራመድ አመነ። ስለዚህ አንተ ከሆንክ እዘዘኝ አለው። ካዘዘው እንደሚራመድ አምኗል። ስለዚህ ምን አለው? ና አለው። እዚህ ጋር ፈተናው የሚጀምረው መቼ መሰላችሁ? የሰው ልጅ አይኑን የሚያይና የሚታየው ነገር የሚመለከት ከሆነ ከአመነው ነገር ላይ እምነቱን እንደሚያነሳ ነው። ካመነው ነገር ላይ እምነታችን እንድናነሳ የሚያደርገን በአይናችን ላይ ያለው ጉዳይ። ስለዚህ ፈተናው ምንድነው? ማየት ነው። ጴጥሮስም በውሃ ላይ ሲሄድ አየ። ማዕበሉን፣ ንፋሱን፣ ወጀቡን ሲያይ ልቡን ፈራ። ማቴዎስ 14:28 እስከ 31 ላይ ያለው ሀሳብ ላይ ነው የምታገኙትና እኔ በጣም የሚገርመኝ ሰው ነው ጴጥሮስ። በጣም የሚገርም ሰው፣ በጣም ፈጣን፣ ታዛዥ፣ እግዚአብሔርን የሚፈራ በክርስቶስ ኢየሱስ ላይ ያለው መደገፍ መልካም ነገር ደግሞ እንደዚያው ችኩል፣ ለነገሮች የሚገዛ አይነት ሰው ሆኖ እናገኘዋለን። መንፈስ ቅዱስ ወርዶ ህይወቱም መንገዱም ከመቀየሩ በፊት ባለው ህይወት ላይ ኢየሱስ ክርስቶስ በምድር ላይ ሳይሄድ በፊት ማለት ነውና ስለዚህ ምንድነው ፈተናው ካላችሁኝ፣ የማየት ፈተና ባመነው ነገር ላይ ሳይሆን በሚታየው ነገር ላይ ልባችን እንድንጥል ያደርጋል። ያ ደግሞ ወደ ፍርሃትና ወደ ውድቀት ውስጥ ነው የሚወስድ። ቅድም እንዳልኳችሁ ጴጥሮስ የተፈጠረበት ጉዳይ ምን አደረገው? እንዲጠራጠርና እንዲፈራ አደረገው። ባይዘወይ ቅድም ምን አለ? እምነት ተስፋ ስለምናደርገው ነገር የሚያስረግጥልን ነው አለ። ነገር ግን ኢየሱስ ክርስቶስ እና ሲለው አምኖ በሄደው ጉዳይ ላይ አይኑ በማየቱ ተጠራጠረ። ስለዚህ በማየት መራመድ እያየን በአይናችን ብቻ በሚታየው ጉዳይ ብቻ እኛ ልናደርገው በምንችለው ጉዳይ ብቻ ላይ ልባችንን ማስቀመጥ ባመንነው ጌታ ላይ ያለንን እምነት እንድንጠራጠር ያደርገናል። ስለዚህ በየትኛውም በህይወት ጎዳናችን ለምንልሳችን ላይ በስራ በትምህርት ባለን በየትኛውም ጉዳይ በትዳራችሁ ቢሆን በየትኛውም በሪሌሽንሽፕ ውስጥ መካከልም ቢሆን ያመናችሁት እግዚአብሔርን አምናችሁ ቀጥሉ። ተስፋችሁ እግዚአብሔር ላይ ልባችሁን አድርጉ። በነገሮች ላይ እንዳይሆን፣ አይናችሁ ባየው ጉዳይ ላይ እንዳይሆን። እውነት እኔ በጣም መጸልይላችሁ አፍተር ዚስ ፖድካስት ጸልይላችኋለሁ። እግዚአብሔር ይረዳችኋል። ባመናችሁት እምነት መካከል ላይ ባለው የህይወት ውጣ ውረድ እንዳትዝሉ። ማለት የሰው ልጅ ይደክማል፣ ነገር ግን በዛው እንዳትጠፉ እግዚአብሔር እንዲያበረታችሁ ጸልይላችኋለሁ። አይናችሁን በእግዚአብሔር ላይ እንድታደርጉ፣ በነገሮች ላይ እንዳታደርጉ ጸልይላችኋል። እውነቴን ነው የምላችሁ፣ በጣም ከባድ ነገር ነው። በማየት ብዙ ሰዎች ተሰናክለዋል። በማየት ብዙ ሰዎች ከመንገድ ቀርተዋል። በማየት ብዙ ሰዎች እግዚአብሔር ካሰበላቸው ሀሳብ ጎድለዋል። አይናቸው ያየው ላይ ነገር ትኩረት በማድረጋቸው እግዚአብሔር ሀሳብ ጎድለዋል ማለት ነው። ሌላኛውና ሶስተኛው ሀሳብ የምንመለከተው በዕለት ተዕለት ህይወት ውስጥ እምነት ያለውን አስተዋጽኦ ነው። ለምሳሌ በገንዘብ፣ በጤና፣ በትምህርት፣ በግንኙነት ውስጥ በእግዚአብሔር መታመን። ለምሳሌ አሁን በገንዘብ ስንል ስራ ስትሰሩ በምታገኙት ሰለሪ በቃ ልትደሰቱ አትችሉም። ለምሳሌ 2 ሰዎች ቢኖሩ አንደኛው 20 ሺህ ብር አንደኛው 10 ሺህ ብር ቢፈርም በእግዚአብሔር ላይ ልቡን ያሳረፈ ሰው እውነቴን ነው የምላችሁ በየትኛውም ሳለሪ መጠን ልቡን አይገዛውም። ለምን? ልቡ በእግዚአብሔር ስለተገዛ። በገንዘብ ጉዳይ በጣም ሁላችንም የምንፈተንበት ጉዳይ ነው። ምክንያቱም ይታወቃል፣ ሪያሊቲ ነው።
ለምሳሌ የቤት ኪራይ፣ የትራንስፖርቴሽን፣ የሌላም ወጪዎች አሉብን። የሳሙና በትንሹ እንኳን ብናነሳ የካርድ ምናምን ወጪዎችን እነዛ ነገር ኳልኩሌት ስናደርግ በቃ ሾክ ነው የሚያደርገን እና ከእግዚአብሔር ሀሳብና እውነት ውስጥ ካመንነው ጌታ ላይ እምነታችን እንድናነሳ ያደርገናል። እውነቴን ነው የምላችሁ። በዕለት ተዕለት ህይወታችሁ ውስጥ በገንዘባችሁ ላይ በጤንነታችሁ እንኳን ሳይቀር ሌላው ሰው እናንተ ክርስቲያን ሆናችሁ ሌላው ሰው ክርስቲያን ያልሆነ ሰው እንደዚህ ጤነኛ ሆኖ ሲሄድ እግዚአብሔርን የማይፈራ ሰው በሰይጣን አጋንንታዊ ሀሳብ ውስጥ የሚመላለስ ሰው እንደፈለገ ሲሆን ጤነኛ ሆኖ ሲኖር ስታዩ በጣም ሾክድ ትሆናላችሁ። እምነታችሁ ላይ እንድትጠራጥሩ ያደርጋችኋል። ሌላኛው በትምህርታችሁ በጣም ጠንክራችሁ ያጠናችሁ ያለጠና ሰው ጥሩ ውጤት ሲያመጣ ምናምን ስታዩ በጣም ትዝላላችሁ፣ ከማጥናት ትለግማላችሁ። ሌላኛው ደግሞ በሪሌሽንሺፖቻችሁ መካከል እናንተ ሪሌሽንሺፕ ውስጥ ስትገቡ ሰዎች ሌላ እግዚአብሔርን የማያውቁ ምንም ነገር የማይገባቸው በመጽሐፍ ቅዱሳዊ መሰረት የማይኖሩ የክርስትናን ህይወት የማያውቁ እንደ ክርስቶስ የማይኖሩ ሰዎች ጥሩ ሪሌሽንሺፕ ሆኖ ስታዩ በቃ እምነታችሁ ላይ በዕለት ተዕለት ህይወታችሁ ላይ በጣም ስትራግል ነው እና እኔ ደግሞ የምላችሁ ምንድነው በጸሎትና በቃል መኖር እንዳለባችሁ እንድትጉ እኔ እመክራችኋለሁ። ምክንያቱም እናት ሲምፕል ኢሹ በጣም ከባድ ኢሹ ነው እና እምነታችሁን በዕለት ተዕለት ህይወታችሁ ላይ መተግበር አለባችሁ። በጤንነታችሁ፣ በገንዘባችሁ ላይ መጸለይ፣ ለእግዚአብሔር እውነት አሳልፎ መስጠት በቃ ምክንያቱም ይሄን የምንኖረው በእምነት ነው የምንኖረው። እንዲያውም አንድ ክፍል አለ እስቲ ባነብላችሁ በጣም ደስ ይለኛል። ከዛን ይህን ሀሳብ አራተኛውን ሀሳብ ከጨረስን በኋላ አንድ መዝሙር ጋብዛችሁና ጸልይ እንጨርሳለን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም ይመስገን። ያው ረድኤታችን እግዚአብሔር ነው። እምነታችን በእግዚአብሔር ላይ ነው። እግዚአብሔርን ታምነን እንኖራለን። እንደ እግዚአብሔር ደግሞ ያለን እኛ ማንም የለም። ስለዚህ ገላትያ መጽሐፍ ላይ ምዕራፍ 2 መጨረሻ አካባቢ ያለችውን ሀሳብ አነባለሁ። ያው ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በስጋ የምኖረው በወደደኝና ስለ እኔ ራሱን አሳልፎ በሰጠው እግዚአብሔር ልጅ ላይ ባለኝ እምነት ነው። እግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው። ላነሳላችሁ የፈለግኩት ቁጥር 20 ላይ ያለችው ሀሳብ ነው። ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ምን አለ? ነገር ግን ክርስቶስ በውስጥ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው እግዚአብሔር ልጅ ላይ ባለኝ እምነት ነው። ስለዚህ የምንኖረው ህይወት በእግዚአብሔር ላይ ባለን እምነት ነው። ስለዚህ በእሱ ላይ ያለን እምነት ማበርታት አለብን ነው። ምክንያቱም እንደዛ ካልሆነ የምድራዊ ነገር ዕለት ተዕለት ያለው የሚያጋጥመን ጉዳይ ብዙ ነገሮችን እንድንተው ያደርገናል። ሌላኛውና አራተኛው የመጨረሻው ሀሳብ የእምነት ውድቀትና ጸጋ ዋጋ ነው። እምነት እንዴት ሊወድቅ ይችላል? እንዴት ነው? ምንድን ነው ዋጋው? በእምነት የሚኖሩ እግዚአብሔር ያከብራቸዋል፣ እግዚአብሔርም ደግሞ ያከብራሉ በእምነት የሚኖሩ ሰዎች። ዋጋውም ደግሞ ክብር ነው። እውነቴን ነው የምላችሁ። በእምነት ስትኖሩ እግዚአብሔርን በማስደሰት በህይወት ኑሯችሁ ላይ በምታልፉበት ጎዳና ላይ በእምነት ስትኖሩ፣ በእምነት ስትመላለሱ፣ በእምነት ስትሰሩ፣ በእምነት ስትመላለሱ፣ በእምነት ስትጸልዩ ብዙ ነገሮቻችሁ ይሰራሉ። በዕብራውያን 11 ላይ ማየት እንችላለን። ለምሳሌ አብርሃምን፣ ኖህን፣ ሙሴን። አሁን ሙሴ በእምነት ነው የፈርዖንን ቤት ጥሎ የወጣው። ኖህ በእምነት ነው መርከብ የሰራው። አብርሃም በእምነት ነው ከኡድ ከከለዳውያን መንገድ ከዛ ከጣዖት ከሚመለክበት ምድር ጥሎ እግዚአብሔርን አምኖት የወጣው። እግዚአብሔርን አምነው ወጥተው አላፈሩም። አብርሃምን ብንመለከት ስሙ ተጠራ፣ የአሕዛብ አባት ተባለ። ኖህን ስናነሳ ከሞት ከስቃይ ከዛ ከጥፋት ዳነ፣ ልጆቹንም ቤተሰቦቹንም አስመለጠ። ሙሴን ስንመለከት ያንን ቤት ጥሎ ይውጣ እንጂ የንጉስን ቤት የሚያገኘውን ክብር ይጣ እንጂ ከእግዚአብሔር ጋር ከእግዚአብሔር ሕዝብ ጋር መከራ ቢቀበል እንኳን ማረፊያው የዘላለም አምላክ እግዚአብሔር እንደሆነ እንዲህ እንዳለ እውነት በጣም በጣም ውስጤን የሚነካው የእግዚአብሔር እውነት ሙሴ ተናገረው። ይሽሩን ወይ
በሰማያት ላይ ለረድኤት በደመናት ላይም እንደሚሄድ እንደ እግዚአብሔር ያለ ማንም የለም ማለት። በእምነት እግዚአብሔርን አክብሮ ወጣ ከምን ከግብፅ ምድር። ነገር ግን የተነገረለት ተስፋ ምድር አትገባም ሲባል እንኳን ያመነው እግዚአብሔር ላይ ስለሆነ እምነቱ ምን አላለም? እምነቱን አልጣለም። ስለዚህ ሙሴ በእግዚአብሔር ፊት እግዚአብሔርን ክብር ስላየ በእግዚአብሔር ዙፋን አዲስቱን ኢየሩሳሌምን ስላየ በዚችኛው ወተትና ማር በምታፈሰው ምድር ላይ ልቡን አልጣለም። ልቡን የጣለው በሚያምነው በእግዚአብሔር ላይ ነው። ምክንያቱም አይቶታል። እግዚአብሔርን ከድንጋይ ላይ ውሃ እያፈለቀ በእሳት አምድ በደመና እየመራቸው መናን እየመገባቸው ያንን ባህር ከፍሎ እያሻገራቸው ያንን ድል ያውቃል ማን እንዳመጣ እግዚአብሔር እንደሆነ። ስለዚህ በእግዚአብሔር ላይ ነበረ መጀመሪያ እምነቱ፣ ሲጨርስም እምነቱን በእግዚአብሔር ላይ አድርጎ ነው። ስለዚህ ሙሴ ምን ሆነ? ከእግዚአብሔር ጋር ሆነ ኑሮ። ኖኅስ ከእግዚአብሔር ጋር፣ አብርሃምስ ከእግዚአብሔር ጋር። የእኛንም እግዚአብሔር እንዲህ ያድርገው። አሜን። በጣም ደስ ይላል። በጣም ደስ ይላል። እውነት በጣም ደስ የሚል ሀሳብ። እኔ በጣም ደስ ብሎኛል። በዛሬው ሀሳብ ላይ እነዚህን 4 ጉዳዮችን ተመልክተናል። በጣም እንደምትጠቀሙ አስባለሁ። ስለዚህ የተወሰነ ጸሎት ከማድረጋችን በፊት አንድ ዝማሬ እጋብዛችኋለሁ። የኔ ጌታ ሰምቼ አድምጬ ልቀመጥ በእርጋታ መንፈሴን አበርታ መንፈሴን አበርታ ፈጥኖ ይስማማና ሐሳብ ከሐሳቤ ስጋት መከራዬ ይነቀል ከልቤ ጭንቀትን ይነቅላል እርጋታን ይተክላል ቃል ስልጣን አለው ያፈርሳል ይሰራል አይወድቅም አንተን የሰማ ድምፅህን ልጄ ልተማ በቅዱስ መንፈስ ይዋሃደኝ ቃል የኔ ጌታ ሰምቼ አድምጬ ልቀመጥ በእርጋታ መንፈሴን አበርታ መንፈሴን አበርታ። እግዚአብሔር ስም ይባረክ። ስለ ዝማሬው እግዚአብሔር ይባርከው። እግዚአብሔር ስም ይባረክ። እግዚአብሔር ይባርካችሁ። እውነት በጣም በጣም ነው ወዳችሁ። በጣም አመሰግናለሁ። እንዲህ ይህን ያህል ደቂቃ ስለሰማችሁኝ ብዙ እንደምትጠቀመው አስባለሁ። ይህንን ፖድካስት ሼር አድርጉ ለሰዎች፣ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለምታውቋቸው፣ ለምትወዳቸው ሰዎች ሰብስክራይብ አድርጉ። ያደረጋችሁ እህት ወንድሞቼ ለቀጣዩ ኤፒሶድ ተዘጋጁ። ሀሳቦችን ኮሜንት ላይ ጻፉልኝ። ለቀጣይ ኤፒሶድ እንድሰራ አጭር ጸሎት እንጸልይና ጨርሳለሁኝ። አቤቱ ልዑልና ቅዱስ እግዚአብሔር ሰማይና ምድርን በቃል የፈጠረ እናመሰግንሃል። እህት ወንድሞቼን በእምነታቸው እንዲመላለሱ በእምነት እንዲኖሩ እግዚአብሔር ሆይ በእምነት እንዲሰሩ በእምነት እንዲጸልዩ በእምነት እንዲያገለግሉ በእምነት እንዲኖሩ በጌታ በኢየሱስ ስም ጸልያለሁ። መንፈስ ያግዛቸው። እግዚአብሔር ሆይ ከደከሙበት ይነሱ፣ ይበርቱ። ካሰቡበት ሀሳብ ጋር እግዚአብሔር ወግ ማድረግ እንዲችሉ ጸጋ ያግዛቸው። እግዚአብሔር ሆይ ባመኑት እምነት እንዲኖሩ ጸጋ ይብዛላቸው። ክፉ ከህይወታቸው ከመንገዳቸው ላይ የተነሳ ይሁን። እጃቸውን ይዛ አበርታቸው። እግዚአብሔር ወደ አሰብክላቸው ሀሳብ አስኬዳቸው። ጸጋ በላያቸው ላይ ይብዛ። መንፈስ ያንቃቸው። ከክፉ ሁሉ ሰውራቸው። ከራሳቸው ከሰዎች ከክፉ ሰዎች ሁሉ ጠብቃቸው። እግዚአብሔር ሆይ በጤንነት በህይወት በገንዘብ በሀብት እግዚአብሔር ሆይ በጸጋ በአገልግሎት በሰዎች ሁሉ ባርካቸው። ስለ ሁሉ እናመሰግናለን። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና። እግዚአብሔር ስም ይባረክ። እግዚአብሔር
ይባርካችሁ። ዘመናችሁ ይባረክ። ከክፉ ይሰውራችሁ። ሳምንታችሁ የሰላም የደስታ ይሁን። እግዚአብሔር አብሯችሁ ከክፉ ሰዎች ከክፉ ነገር ሁሉ ይሰውራችሁ። እግራችሁን በዘይት ይጠቡ። ፊታችሁ የቀና ይሁን። አብርሆቱ አይለያችሁ። እግዚአብሔር ይባርካችሁ። ወዳችኋለሁ። ተባረኩልኝ። ቀጣይ ሳምንት በቀጣይ ኤፒሶድ እስክንገናኝ መልካም ሳምንት፣ መልካም ቀን።